በጣም ሰዎች ገንዘባቸው እንዲባረክ ብቻ ነው የሚመኙት ግን እድሜያቸውም እንዲባረክ ቢጸልዩ መልካም ነው ብዬ አምናለሁ አንድ ትልቅ ትምህርት ላስተላልፍ በጣም ይሄን ነው መላው ጊዜም ባርከው አልፋ እግዚአብሔር ጊዜም ባርከው ካልሹ እኔ እንጃ በጣም በጥቂት ጊዜ እጅግ ብዙ ስራ ላይ ያሰራሽ ይችላል በቃ እኔ በራሴ ህይወት ያየሁት ነው ሶ ዊትነስ ነኝ አንድ ምስክር ነኝ ለምሳሌ በጣም የሚገርመኝ መጽሐፍ ቅዱስ ክፍል አለ ሁሉ ጊዜ እንደው ሳነበው ደነቃለሁ ነው አንደኛው ሐዋርያት ክርስቶስ ሳይጠራቸው በፊት የተለያየ ሙያ ያላቸው ናቸው ለምሳሌ ታክስ የሚሰበስባል ለማቴዎስ እነ ጴጥሮስ እና ዮሐንስ አሳ አጥማጅ ናቸው ሌላም እነ ቶማስ የግንብ ስራ ወዘተርፈ ሉቃስም ብትዩ ሐኪም ነው የተለያየ ሙያ ናቸው ነው ሰው ይጠራቸዋል ሲጠራቸው ህይወት ተለወጠ ያቺ ሞመንት የህይወት ቁልፍ ትለወጣለች ምንድነው የሆኑት ሱፐርናቹራል ነገርን ኤክስፒሪየንስ ማድረግ ጀመሩ ምሳሌ እንዳይረባቸው ህብስት በርክቶ ይበላሉ በቃ ቀርለ ማለት ልፋት ቀርለ ነው በጣም ትልቅ ጉዳይ ነው ማወራው አሁን እንደውም እስካሁን ካለው ለኔ ትልቅ ጉዳይ ነው ይሄ ብናገረው ውሃ ወይን ይሆናል ባህር ላይ እንምጣ ሲሉት እነ ጴጥሮስን ነው ይላቸዋል ነፋስ ሲገሰጽ ያሉ ሙሴ ብርሃን ሲበራ በጣም ስፍር ቁጥር የሌለው ነገር ያለው ሰው ደሞ አጾሙ ሞይ ሲሏቸው ሙሽራው ያለ ሚዜው አይጾምም ይላቸው ሚዜዎቹ አይጾምም ይላቸው እና የነበሩበት ህይወት በጣም በቃ አይተውት ማያውቁት ነው ተለውጧል ይሄ ህይወት ተለውጧል ሶ ከስቅለቱና ከተንሳያው በኋላ ጥቂት ሲለያቸው ወደ ድሮ ስራቸው ለኖሩ ነው ጀመሩ ጴጥሮስ የጣለውን አሳ እንትን ማጥመጃ ሄደ ነው እና አሳ ለማጥመድ ሌሊቱን ሁሉ ይታገላሉ ነው የትግል ህይወት ነውና ዓለም ለኔ እንደዛ ሌሊት ሆኖ የሚታየኝ ዳይሜንሽን አለ ትግል አሳ ግን የለም መታገል አሳው ግን አይገባ በኋላ ንጋት ላይ ወደ ውሃው ዳርቻ ጌታ ይገለጻል ንጋት ራሱን ችሎ ትርጉም አለው እና መረቡን በቀኝ በኩል ጣሉ ይላቸዋል እና በቀኝ በኩል ሲጥሉት 153 ትልልቅ አሳዎች ተያዙ ቅጽበቱን በጣም መመልከች ቀያ ወደ ቀኝ መንገድ በጣም ቀላል አይደለም ግራ ሌላ ነው ሌፍት ልፋት ነው ቀኝ ራይት ነው እና ወደ ቀኝ 153 አሁን አሳውን ደግሞ ጠብሰን እንበላለን እናዘጋጃለን እንዳይሉ ሌላ የተጠበሰ አሳ ማን እንዳዘጋጀው የማይታወቅ ህብስታል እና ተለወጠ ነው ኦኬ ያ ከሆነ ሰዎች ስጋዊ ማንነታቸውና መንፈሳዊ ማንነታቸው ማዋሃድ ከቻሉ ተዋህዶ ማዋሃድ ከቻሉ በዚህ ልዕልና ደረጃ አሉ አሁን ግን እየተከተልን ያለነው የግራውን መንገድ ነው ለምሳሌ እግዚአብሔር 90ውን እኔ ልሸከምላችሁ ግድ የለም 10ዋን ተሸከሙ አይነት ነው እኛ ደግሞ ኖ ግድ የለም እኛ 90ውን እንሸከም 10ዋን ነው ላንተ ምናሸክመው ኦኬ ኮንቲኒው ሂዱ አይነት ይመስላል ለምሳሌ አጠቃላይ ቅዱሳት መጻሕፍትን ትምህርት ስትመለከቺ በዚህ ዓለም ስላለው ጉዳይ እንድንጨነቅ አልተፈቀደልን አትጨነቁ ነው በጣም ትልቁ ሜሴጅ አትጨነቁ ስለምትበሉ ስለምትጠጡት ስለምትለብሱት አትጨነቁ ጀስት የሰማይ ወፎችን ተመልከቱ ከምግብ ጋር ተያይዞ ከልብስ ጋር ተያይዞ ምድረበዳ አበቦችን ተመልከቱ ሰሎሞን እንኳን ከነሱ እንዳንዱ አልለበሰም እናንተችን መንግስቷና ጽድቋን ፈልጉ እኔችን ቀድጃታለሁ በዚህ ምንም የምታጡት ጉዳይ የለም ባካችሁ አይነት ነው ሶ ትኩረት ማድረግ ያለብኝ ወዳዘዘኝ ይመስላል መንግስቱ ምንድነው ጽድቅ ምንድነው ሌላ ጉዳይ ነው ኦኬ አሁን ግን ዓለም እንዲገለበጠችብን ያን ጉዳይ ያን ሪያሊቲ ነው አይሽ መነሳንሱን ወደ ግራ እንደምናዞረው ይሄ ጥረግረ ብላ የሚለውን በጣም አድካሚ ሆነን ወደ ቀኝ እንዳናዘነብል ሆነን 90%ን ተሸክመን መንገዳገድ ግዴታችን ሆነ ማለት ነው ሶ ብሌሲንግ የለም ላይፋችን ላይ በረከት በቃ ምንም የለም ትደክሚያለሽ ትለፊያለሽ ነጭ ላብ አልብጥ እስከ ሞት ድረስ ትጓዣለሽ ይሄን ኤክስፒሪየንስ ማድረግ አትችይ